ሰላም ጤና ይስጥልን። የሰዎችን ባህሪ ሁልጊዜ ግራ ያጋባችኋል? ጓደኛዬ ነው የምትሉት ሰው የፍቅር አጋራችሁ ወይም የሥራ ባልደረባችሁ በውስጡ ምን እያሰበ እንደሆነ ማወቅ ትፈልጋላችሁ? የሰው ልጅ በንግግሩ ሊዋሽ ይችላል፣ በባህሪው ግን እውነትን ይናገራል። ዛሬ የሰዎችን ባህሪ በደቂቃዎች ውስጥ እንድናውቅ የሚረዱን 4 የሳይኮሎጂ እውነታዎችን ይዘንላችሁ ቀርበናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቱን ያረጋግጡ። ለጥቃቅን ችግሮች ያለው ምላሽ። የአንድ ሰው እውነተኛ ትዕግስትንና ማንነትን ለማወቅ ትልቅ ነገር እስኪፈጠር ድረስ አትጠብቁ። ለምሳሌ ኢንተርኔት ሲቋረጥ፣ የያዘው ብርጭቆ ሲሰበር ወይም ደግሞ ተራ ሲጠብቅ እንዴት ነው ምላሽ የሚሰጠው? ጥቃቅን ችግሮችን በንዴትና በጭንቀት የሚያስተናግድ ሰው በትላልቅ የህይወት ፈተናዎች ጊዜ የመፍራትና የመተው ባህሪ ይኖራቸዋል። የጥፋተኝነት ስሜት። ጥፋት ሲያጠፋ ተሳስቻለሁ ይቅርታ ይላሉ ወይስ ሁል ጊዜ ሰበብን ይፈልጋሉ? ስህተቱን በሌላ ሰው ላይ የሚያላክክ ሰው ያ ሰው በራሱ ኃላፊነትን መውሰድ የሚፈራ በራሱ የማይተማመን መሆኑን ያሳያል። ከእንዲህ አይነት ሰው ጋር የረጅም ጊዜ ጓደኝነት መመስረት ፈታኝ ነው። የገንዘብ ስነ ምግባር። ገንዘብ የሰውን ባህሪ አይቀይርም፣ ይልቁንስ ያለውን ማንነት ያጎለዋል። አንድ ሰው ሀብታም ሲሆን ብር ሲያገኝ ሰዎችን የሚንቅ ከሆነ ብር ባልነበረው ጊዜ ያ ንቀት በውስጡ ነበር ማለት ነው። እንዲሁ ገንዘብ ሲበደርና ሲመልስ ያለው ታማኝነት ለሰው ያለውን ክብር ያሳያል። ስለ ቀድሞ ያላቸው አመለካከት። ይህ ነጥብ ለፍቅር ግንኙነት በጣም ወሳኝ ነው። ስለ ቀድሞ ጓደኛቸው ወይም ስለ ቀድሞ የፍቅር አጋራቸው መጥፎ ብቻ የሚያወሩ ከሆነ ጥፋቱ ያለው ከእነሱ ሊሆን ይችላል። ከእናንተ ጋርም በተለያዩ ጊዜ ያንኑ ይደግሙታል። እነዚህ ነጥቦች ማወቃችን ሰዎችን ለመተቸት ሳይሆን ከማን ጋር መጓዝ እንዳለብን እንድንወስን ይረዳናል። ከነዚህ ነጥቦች ውስጥ አንተ የሚጠቅመው የትኛው ነው? ኮመንት ላይ አስቀምጥልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቱን ያረጋግጡ።